ይሄ የምታዩት እሳተ ገሞራ ይመስላል እንጂ አይደለም። ተራራውን የሚያቃጥለው ሰማያዊ ነበልባል ከምታስቡት በላይ እንግዳ ታሪክ አለው። ቦታው ኢንዶኔዥያ ጃቫ የምትባል ደሴት ውስጥ የሚገኝ ካዋህ ኢጄን የሚባል ተራራ ነው። ማታ ላይ ታዲያ ወደዚህ ተራራ ከወጣ ከምድር ውስጥ የሚወጣ ሰማያዊ ነበልባል ተራራው ላይ እየፈሰሰ ስታይ መደንገጥ አይቀርም። ብዙ ሰዎች ሰማያዊ እሳተ ገሞራ ይሉታል። እውነታው ግን ሌላ ነው። ተራራው ውስጥ ያለ ከፍተኛ መጠን ያለው የሰልፈር ጋዝ ከአየር ጋር እንደተገናኘ ወዲያውኑ ይያያዛል። እስከ 5 ሜትር የሚረዝምም ነበልባል ይፈጥራል። ታዲያ በሰልፈር ጋዝና በአየር የሚደረገው ኬሚካላዊ ውህደት ሰማያዊ ነበልባል እንዲፈጠር ያደርጋል። በቀን ወይም በፀሐይ ይህ ሁሉ ነገር ግን አይታይም። ተራራው እንደ ማንኛውም ተራራ ተራ ሆኖ ነው የሚታየው። ሚስጥሩ የሚገለጠው በጨለማ ብቻ ነው። ከዚህ ውብ ትዕይንት ስር ግን ሌላ አሳዛኝ ታሪክ አለ። ከ200 በላይ ሰራተኞች በየሌሊቱ ተመሳሳይ ገደል ይወጣሉ። ግን ለተለየ ምክንያት ፎቶ ለመነሳት ሳይሆን ለመኖር። በጀርባቸው እስከ 90 ኪሎ የሚመዝን ለሰው ልጅ ጤና መርዛማ የሆነውን ይህን ማዕድን ተሸክመው ተራራውን ይወርዱታል። ለዚህ ሁሉ አደገኛ ልፋት ኪሳቸው የሚገባው ገንዘብ ግን ከዕለት ጉርስ አያልፍም። ብዙዎቹ ለረጅም ጊዜ ከዚህ መርዛማ ጭስ ጋር በመኖራቸው የመተንፈሻ አካላት ችግር ያጋጥማቸዋል። ቱሪስትና ሰራተኛ በተመሳሳይ ተራራ በተመሳሳይ ሌሊት ለተለያየ ምክንያት፣ አንዱ የተፈጥሮን ውበት ለማየት፣ ሌላኛው ለዕለት ጉርስ